ቲክቶክም ይከፍልሃል ከሁሉም ግን ሲከፍልህ ብዛቱ ያስደነገጠህ አለ አው አሁን የዩቲዩብ የምናምን ብዙ አይገርምም ለምን በቃ የሚታወቅ ነው obviously ይታወቃል ግን በጣም ያስገረመኝና የመጀመሪያውን ክፍያ ስቀበል የደነገጥኩት የቲክቶክ ነው የቲክቶክ በፍጹም አላመንኩም ነበር ማለት ያው አካውንቲም የኔ ሀገር ውስጥ አካውንትም አይደለም የቲክቶክ የውጭ ቻናል ነው የውጭ አካውንት ነው የቲክቶኩ ማለት ነውና ልክ መጀመሪያው almost 15 ቀን ሪፖርቱን ልክ እንደገባልኝ ማለት ነው ቲክቶክ ላይ ልክ ስመለከተው ወላሂ ማመን ነበር የተሳነኝ almost ወደ $800 ምናምን ዶላር ነበር በአንድ ቪዲዮ ነው almost አንድ ቪዲዮ ለቀቅኩኝ በአንድ ቪዲዮ ነው $800 ምናምን ዶላር የሰራሁት በአንድ ቪዲዮ ቲክቶክ ላይ ማለት ነውና $800 ምእመናን ወደ ብር ስንቀይረው ስንት ይሆናል በጣም ነበር ማለት ቲክቶክ ላይ actually ብዙ ሰው አያገኝም ገንዘብ ቲክቶክ ላይ almost በፕሮሞሽን ነው የሚያገኙት ቲክቶከሮች ብዙዎች የኔ አካውንት ደግሞ ኦሬዲ የውጭ አካውንት ነው የቲክቶኩ ማለት ነው የምሰራውም ኮንቴንት የውጭ ኮንቴንት ነውና ልክ ሲከፍል መጀመሪያው ገቢ ሲገባ በጣም ነበር የገረመኝና በጣም ሾክ አላመንኩ አላም ጀሚላን ነው ላሳየኋት እንዴ ጀሚላ አልኳት የቲክቶክ ክፍያ ገባልኳት ቲክቶክ ዳሽቦርድ ላይ ሄጂ ከክፍያ ዶላር አለች አይደል ልክ እሷ ላይ ሪፍሬሽ እና አሳድርገው አሁንም አለ አይው ገባኩ አልኳትና አላመነች ነበርና ግን አልহামዱሊላህ እኔ ቲክቶክ ላይ እስላማዊ ኮንቴንት ነው የምሰራው ያ ነገር ራሱ ለቀቅ ያለም ላይቭ ላይ ተቀምጬ ቻሌንጅ አድርጌ አይደለም እስላማዊ ኮንቴንት ብቻ ነው አሁንም መለቀበት ቲክቶክ ፕላትፎርም ራሱ ጊፍትም አይደለም አይደል ጊፍትም ከፕላትፎርሙ ራሱ ፌስቡክም ይከፍላል ትላለህ ይከፍላልም ይባላል አሁን ብዙዎቻችን ፌስቡክን የምንጠቀመው ለሐሜት አንደኛው ዝም ብሎ ቲርኪ ሚርኪ ነገር እንትን ለማለት ገብቶ የሆነ ጊዜ ለማሳለፍ ምናምን ነው ብዙዎቻችን እኔን ጨምሮ ግን በፌስቡክ ላይ ቪዲዮ ፖስት በማድረግ ሳምቲንግ ፖስት ኢቭን ስቶሪ በማድረግ ገንዘብ ማግኘት ደግሞ ይቻላል አሁን አንተ ፌስቡክ ይከፍልሃል አው እንደሚከፍል ማሳይቻለሁ ብሩን አይቶታል ያው እሱ እንደሱ ፐብሊክሊ ለፕራይቬሲም ዩቲዩብ እንትንም አይፈቅድም ዩቲዩብ ህግም ባሳየው እዚህ ጋር የሰዎችን ፕራይቬሲ ገቢ መጥ ማሳየት ስለማይቻል ዩቲዩብ ህግ ስለማይፈቅደው እንጂ ማሳየት የሚቻላልና ይከፍላል ፌስቡክ በኦሪጂናል ኮንቴንት የራስህ ፖስቶች የራስህ ቪዲዮ የምትለጥፍ ከሆነ የሰዎችን ለምሳሌ ቆርጠ አንተ ሌባች ብለጥፈው ፌስቡክ ያማ ከሆነማ ሌባ ነህ አጭበርባሪ ነህ እንደዛ ከሆነ ከመስረቅ እኮ አይተናነስ ለዛ ነው ዩቲዩብ አንዱ ጥሩ ጎኑ ምንድነው አንተ ሐሳብን አስጨንቀ የራስህን ነገር ስራ እንጂ እሱ ያስጠብቅልሃል አንዲትም ሰው እንዳይነካብ ሪፖርት ቆይ ይመጣልናል ለምሳሌ አንዳንድ ሰዎች ከቪዲዮአችን ላይ ከቶታሉ 2 ደቂቃውን ቆርጠው ፖስት ያደርጋሉ እኛ ጋር ኮፒራይት ኢሜል ይደርሰናል ሳምቲንግ ይመጣልናል እዛ ስንገባ ማስወገድ የፈለከው እንትን ትላለህና ፌስቡክም እንደዛ ነው የምትለኝ ይጠብቅልሃል አሁን ፌስቡክ ኮንቴንት ራይት ማኔጅመንት አለው ማለት ከሌሎቹ ፌስቡክ ምናባት አላቅም አንተ ይኖር አይኖሩ የመብትነት የራስ መብት ስራ ማስጠበቂያ ልክ እንደ ዩቲዩቡ ዳሽቦርድ አለውና እዛ ዳሽቦርድ ላይ ማን እንደወሰደበት ሞኔታይዜሽን ኦን እና ኦፍ ማድረጊያ ሁሉ ቦታ አለውና ክሬተር ስቱዲዮ አለው ፌስቡክ እና እዛ ላይ በፖስቶች በፎቶ በቪዲዮ በስቶሪ ክፍያ ይከፍላል ይሄን ስናገር ግን ኦሪጂናል ኮንቴንት ካልሆነ ሞኔታይዜሽኑ ቦታም ኦን አይሆንም ኢሊጂብል መሆንም አይችልም ገብቷል እንትና አረጋው ስለዚህ የራስ ነገር መሆኑን ቼክ የራስን በረከሳት ላይ አሁን እናንተ ሁሉም ሌላውም ሰው ፌስቡክ ላይ እንዲከፈል የፈለገ ሰው ፌስቡክ ላይ ገብቶ ሞኔታይዜሽን ቦታውን ክሊክ ያደርግና 3-4 ምርጫዎች ይመጡለታል እዛ ላይ አም ኢንተረስትድ የምትለው መንካት አለበት ማለት የላይቭ ስትሪም ላይም የቪዲዮ ኮንቴንትም ላይ የፖስትም ላይ ምን ይመጣለት አም ኢንተረስትድ ማለት እኔ ይሄን ነገር እንዲከፈለኝ ፈልጋለሁና ቻናሌን ወይም አካውንቲንግ ገምግሙት የፌስቡክ ፔጅን ብለ ወይም ፕሮፋይሌን ብለ ማመልከት አለበት ስታመለክት ፌስቡኮች ፕሮፋይልን ይገመግሙትና ይሄ ነገር ጥሩ ኢንጌጅመንት አለ የራሱን ስራ የሚሰራው ወይም ደግሞ በዩቲዩበርነትም የምትጠቀምበት አጋጣሚ አለ ሊንክን ካስቀመጥ ከዩቲዩብ ቻናልን ገብቶ ይመለከቱ ነው ቨሪፋይ የሆነ አካውንት አለው እዛም ላይ ጥሩ እንቅስቃሴ ያለው እዚህም ላይ ብናደርግለት የተሻለ ነገር ማምጣት ስለሚችል ብሎ ካመኑበት ወራውን ኢሜል ይገባልሃል ተቀላቅለሃል የፓርትነር እንትናችን ብሎ ማለት ነው የቲክቶክ ፓርትነር የተቀላቀልኩበትን ፎቶ ማሳየት ካስፈለገ ያው ለክላለ ታሳያቸዋለ እና ውሸት አይደለም ሁሉም ፕላትፎርም የኔ አሁን ፌስቡክ ላይ ከሆነ ቀልድ አይደለም ፖስትበት ፌስቡክ ላይ ወይንም የሆነ ትርኪ ሚኪ አይደለም ስለ ራሴ ፐርሰናል ስለ ስራዬ ቪዲዮዎች ማየታቸው ከሆነ የሆነ ሀገር ሲሄድ ከሀገር ውስጥ ወጣ ስለሱና ፖስት የራሴ የሆኑ ስራዎች ናቸው ፌስቡክ ላይ ያሉትና